ይኸውልህ አንተ ፍልስጤማዊ ሆነ ሜሲ እስራኤላዊ ቢሆን ሜሲ የሚያደርገውን ነገር መካድ አይቻልም። በቃ የፈለገ ሸምጣጭ ነኝ ብትል በቃ ምንም ማድረግ እግር ኳስ ነው። ገብቷል? እግር ኳስ ነው። ሁላችንም እያየነው ያለው ነገር ነው። መሸምጠጥ ማይቻል ነገር ነው። አሁን እኔ ሮናልዶ በቃ ለሮናልዶ ሟች ነኝ። ገብቷል? ግን አሁን ሜሲ የሚያደርገውን ነገር ብሸመጥጥ ሰው ይታዘበኛል፣ ትውልድ ይታዘበኛል። ምንም ማድረግ አይቻልም። እኔ እዚህ ላይ ሮናልዶ ስላመጣሁባቸው አፉ በሉ። ሜሲ 2 ጨዋታ 5 ጎል ዓለም ዋንጫ ላይ ይመቸው። ሌላ ምን ይባላል? ምን አይነት የተረገመ ኩሩሩ እንደሆነ ገብርኤልንም ይመቸው። እኔ ምንም ይመችህ። እንኳንም አየው እንኳንም ደረስኩብህ። እግዚአብሔር ተባረክ። ወደድክም ጠላህም ተቀበልክም አልተቀበልክም እንደ ሊዮኔል አንድሪያስ ሜሲ አይነት እግር ኳስ ተጫዋች በህይወትህ አይተህ አታውቅም። በቃ አይኔን በጨው አጥቤ ደረቅ እሆናለሁ ካልክ መሆን ትችላለህ። ግን እንደ ሊዮኔል አንድሬስ ሜሲ አይነት ድንቅ ተጫዋች አይተህ አታውቅም። ይቅርታ ድንቅ ተጫዋች ስላልኩኝ ተጫዋቹላ የሚለው ስምና ክብር በጣም ያንስበታል። ገብቷል አይደል? ሊዮኔል ሜሲ ማለት ብቻውን እግር ኳስ ነው። አለቀ። ከማንም ጋር እንዳታወዳደሩት። ተፈጸመ። አያወራም፣ አይለፈልፍም፣ ትኩረት አይፈልግም። ስራውና ስራው ብቻ ያሳያል። አለቀ። ስራ ብቻ በቃ አለቀ። ጀማው ሮናልዶ እኮ በጣም የጀግኖች የቤስቶች ቤስት ተጫዋች ነው። ግን ከሜሲ አንጻር ወራዳ ተራ ራንደም ተጫዋች፣ አማተር ተጫዋች፣ የሻምፒዮንሺፕ ተጫዋች ነው የሚመስለው። የእውነት እንዴት ነው ሜሲና ሮናልዶ ተወዳድሩት? በምን አይነት መለኪያ እንዲህ ከሜሲ አንጻር ተራ ወዳቂ ለከስከስ ዝም ብሎ መንደሬ ኢትዮጵያ ፕሪሚየር ሊግ ተጫዋች ነው የሚመስለው እኮ ከሜሲ አንጻር። ምን አይነት ሜሲን እያየን እንደሆነ እንዴ! አያረጅም እንዴ? ኤአይ ነው ወይስ ሮቦት ነው? ይሄማ ከሮቦትም ከኤአይም የፈጣሪ ስጦታ ነው እኮ የፈጣሪ ስጦታ ነው። ሜሲ ገና ላሊጋ መጫወት ይችላል፣ ፕሪሚየር ሊግ መጫወት ይችላል፣ እዛ ሱዊ ግመሌ ሊግ መጫወት ይችላል። የትኛውም ሊግ ለሜሲ ተራ መንደሬ ሊግ ነው። መንደሬ ሊግ በፈጣሪ ሜሲ ፔናልቲ ሳተ ብዬ የሰራሁትን ቪዲዮ ከንስየዋለሁ። ገባህ አይደለ? አውቆ ነው የሳተው። ሬኮርድ የሚሰብር ጎል ስለሆነ ፔናልቲውን ላሽ ብሎ ጽድት ያለ ጎል ለማግባት ፈልጎ ነው። ከዛ ላይ ጌሙ ሊያልቅ ሲል ደግሞ ይገለዋል። ሌሎቹ አያገቡም ወይ ነው የኔ ጥያቄ። ገባህ አይደለ? 5 ጎል 2 ጨዋታ 5 ጎል ምንድን ነው እንዴ? 18 አደረገው ሬኮርዱን። ኤምባፔ ሌላ 2 ዓለም ዋንጫ ተጫውቶ እንዳይደርስበት ሊያርቀው ነው እንዴ? የሚቀጥለው 6 ነጥብ አላቸው። የሚቀጥለው ጨዋታ ጆርዳን ነው። ከገባ 4 ጎል ሌላ 4 ጎል ከዛ ላ 9 ጎል ኦሬዲ በ3 ጨዋታ። እንደዛ አይነት ነገር ነው እየታየኝ ያለው። ማረፍ አለበት። አያርፍም እንደ ሜሲ ደጋፊዎች ምን እሺ ነው እንዴ? አረ ደግሞ ከበረኛ ጋር ተገናኝተው ይስታሉ። አምጪ አባቴ እኔ ያለሁልሽ። ባለቀ ሰዓት እስካሁን ድረስ አንድ ያገባንባችሁ አውቀን ለማጓጓት ነው። ሰው ይደብረዋል፣ እየተኛ ነው። አርጀንቲና አንድ ስታገባ እየተኛ ነው የሚባል መረጃ ሰምተናልና አዝናንተን አንድ ጎል አግብተን አዝናንተን አሰቃይተን እናንተን ተስፋ ሰተን ምናምን ባለቀ ሰዓት ነው መንገለው ካሁን በኋላ እያሉ ነው የሚመስሉት። አረላሽ እዚህ ምድር ላይ ደግሞ እንደ ኳስ ሸሌ የለችም። እናቴን የምሬን አሽቃባጭ ላለው የምታሸረግድ ስትወድቅ ደግሞ የምታጠጥልህ ኳስ ነች። የምሬን 2 ጎል ዛሬ ማገባ፣ ሁለተኛው ጎል ፈልጋ እግሩ ላይ መጣች ፈልጋ እና ይሄ ሰው አይችልም ጋይስ፣ በደንብ ነው የሚችል። የምሬን ነው በቃ። እኔ ሜሲን የሚጠላ ሰው የምሬን ነው እናትና አባቱን የሚጠላ ሰው ነው። የምሬን ነው። እኔ ሲያርሰን እንደጋጭ በቃ ይችላል። የምሬን ነው ይችላል። ለአልቫሬዝ ሚገርም ኳስ ፓስ አረገለት፣ ተመልሳ መጣ ደግሞ እግሩ ላይ ጠቅ አረጋት። አጀረኝ። አረ ምን አይነት ጊዜ ነው ጋይስ! ሜሲ እንግዲህ ሪኮርዶችን መሰባበሩን ቀጥሏል። ጀምአው እንደምታዩት በ2 ተጫዋቾች 5 ግብ ደርሷል። ዛሬ 6 ጎል መድረስ ይችል ነበር፣ ያው ፔናልቲውን እንደሳተ ታስታውሳላችሁ። ሌላው ደግሞ በዓለም ዋንጫ ታሪክ ማለት ነው ብቸኛው ማለት ነው ይላችሁ በሴቶች ውድድርም ጭምር የብራዚሏ ማርታ በልጦ ማለት ነው 18 ግብ በማስቆጠር ማለት ነው የዓለማችን ከፍተኛው ግብ አስቆጣሪ እዚህ መድረክ ላይ እንግዲህ ሜሲ መሆን ችሏል። ጀምአው ለነገራችን ላይ ሜሲን ጨካኝነት የምትረዱበት ማለት ነው በመጥፎ ሪከርድ እኔ ነኝ ብሎ ራሱ ይዞታል። ጀማው ከ1966 በኋላ በዓለም
በዋንጫው መድረክ ላይ ማለት ነው ብዙ ፔናልቲ የሳተውም ተጫዋች ሊዮኔል ሜሲ ሆኖ ቁጭ ብሎልሃል አባቴ። በሁሉም መድረክ ተቆጣጥሮታል። ዘንድሮ መፍራት ያለባችሁ ማለት ነው እጅግ በጣም ብዙ ጎሎችን አስቆጥሮ በዚህ መድረክ ላይ እንግዲህ ተቆጥሮ ማቅ አይነት ግቦችን አስቆጥሮ ሊያጠናቅቅ ሁላ ይችላል። እስቲ ረሳሁት ያልጠቀስኩት ደግሞ ካለ እዚሁ ኮሜንት ሴክሽን ላይ ዘርገፍ አድርጉልኝና የዚህ ልጅ ጉድ ተነግሮ ስለማልቅ በእጁ ያሉት ሪከርዶች ብዛት ማለት ነው ኮሜንት ሴክሽን ላይ አስቀምጡልኝ። ጀምአው ይህ ልጅ ማን አረ ወገን አረ ቀልድ ነው በሉኝ። እንዲህ ይሄ 39 ዓመት ሰውዬ አርጀንቲናን ተሸከማት ነው የምልህ። እነ ኤምባፔን ስንት ወጣትና ሃላንድ እያሉ አልሰማም ቶፕ ስኮረር እኔ ነኝ እያለ ነው። ዛሬም 2 ጎል አግብቷል። በግራም ሆነ በቀኝ በኩል በኋላም በፊትም ኳስ እየተሻማ በመሬትም ሆነ በአየር ከበለው ነው አያገባኝም። ፈርስት ታይም ሹት ካደረገ ሜሲ ጎል ነው በቃ ትሬድማርክ ጎሉን ነው ያገባት ዛሬ። አረ ምን አይነት ሰው ባለፈው እንደዛ አይነት ጎል አግብቷል። አረ እግዚአብሔርን ስለ ሜሲ እኔ አላወራም። በቃ ደግሞ አይገባበትም። ስንት ጌም አሸንፏል? 5-6 በተከታታይ ጌም አሸንፏል። ከዚህ በፊትም አንድም ጎል አልገባበትም። በጣም ይለያል። አርጀንቲና ዘንድሮ እንዳይደግመው ፍሩ ብያለሁ እኔ እንዳይደግመው ፍሩ። ምን ውስጡን የገባሁት አንተ ስንት አይነት አለሌ በዛበት ከዛው እያለ ተገላገልኩ ሲል የማንም ሾርት መቀለጃ ሆኜ ልቅር። የዚህ ሜሲማ ይለያል። የሜሲ ደስ ይለው 3 ጎል ያገባል፣ ደስ ይለው 2 ጎል ያገባል፣ ከፔናልቲ ቦክስ ውጭ ያገባል፣ ደስ ይለው ፒኬ ስታል መቀለጃ መጮቻ የሜሲ መጮቻ ሆኛለሁ እኔ በቃ ዘንድሮ። ኧረ አንተ ሰው የረኔ መፈጠረ አታስለቅሰኝ። አይ ዓለም ዋንጫው ሊደግሙት ነው። ምንድን ነው ሀሳባቸው? እኔ እኮ ጥያቄ የሆነብኝ እሱ እኮ ነው። ምንድን ነው ሜሲ? በስመ አብ። እኔ ስለዚህ ሰውዬ ግን እኔ ምን እንደምል አታውን ምናል ያን ኳስ አሲስት አድርጎ ቢያዝለት ሪከርድ ቢያዝለት ይሄ ደደብ የሆነ ልጅ እዛ ግን አንተ ሁለተኛው ኳስ ላይ ሜሲ እንደዛ ስቶት እኔ ሶስተኛ ሲመታው ያገባል ብዬም አልጠበኩም። አምናት ሜሲ ሄተር ባይዘው አም ቢግ ፋን ኦፍ ሮናልዶ ግን በቃ የሜሲ ሄተር አይደለም። በቃ ግን በቃ ይኸውላችሁ ምን ሊደግሙት ነው? እኔ ለዚህ ሰው ምን ብዬ መናገር እንዳለብኝ ለማጥቀት ምናምን ሞካክረው ነበር ከኦስትሪያዎች እኔ አላቅም። እኔ ምን እንደምን እኔ አላቅም። አርጀንቲና ገና 2 ጨዋታ ነው የተጫወተችው። በ2 ጨዋታ ጀለስ 5 ጎል አስቆጥሯል። የዓለም ዋንጫ የምንጊዜም ቶፕ ስኮረር ሆኗል። በጣም ብዙ ሪከርድ። በ2 ጨዋታ 5 ጎል በጣም ክሬዚ ነው። በጣም ማለት ነው። ጎሉን ተውት። ሁለተኛው ጎል እንዴት እንደተገኘ ተመልከቱት። ከዛ በፊት ጌሙ ላይ ያለውን ኢምፓክት ተመልከቱት። ሲያደርግ የነበረውን እንቅስቃሴ እኔ ኤሊየን ነው የሰውዬ። እግዚአብሔርን እንደኔ የተገረመበት የተደነቀበት ሰው የለም እስከዛሬ። እኔ ግን እስቲል እንደ አዲስ እኔ ለምን እንደሚያስገርመኝ አላውቅም። በየጊዜው አዲስ ነገር ነው የሚያሳየን። ለማንኛውም አርጀንቲና ከምድቡ አልፋለች። አርጀንቲና እስካሁን 5 ጎሎችን አስቆጥራለች። 5ቱን የሚያስቆጠረው ይሄ ሰውዬ ነው። ከዚህ የጎሎቹን ደግሞ ኤክስጂ ተመልከቷቸው። 2ቱ ከቦክስ ውጪ፣ የዛሬውም አንደኛው ከቦክስ ውጪ በሉት። ኤክስጂ በጣም የመቆጠር ቻንሱ የጠበበ ኳስ ነው የሚያስቆጥረው። ከዚህ የዛሬው ሁለተኛውንም ኳስ ተመልከቱት፣ ቻንሷ እንዴት እንደተፈጠረች። ምን አይነት ሰውዬ እንደሆነ ነው ያላቅም። ይመቻችሁ። ለማንኛውም ሼር ይደረግ። እንደ 18 ዓመት ጎረምሳ ሙሉ ሜዳው 90 ደቂቃ ብቻውን ሲፈነጥዝበት አመሸ። ይህ ሰውዬ እሺ አሁን በቅርቡ 39 ዓመት ይሞላዋል ቢባል ማን ነው የሚያምነው? ሀቢቢ እኔ ከአቅሜ በላይ ነው የሆንከው ቦስ። ኧረ በአላህ ሁለተኛውን ጎል ተውት። ፓስ ያደረገበት መንገድ አይታችኋል። አይ ቲንክ ለአልቫሬዝ መሰለኝ የሳተውን ኳስ በኋላ እሱ አስቆጠረው። ማን ስለ ከባድ ነው። እኔ በጣም እድለኛ ነኝ በዚህ ጀነሬሽን ስለ ሮናልዶንም እሱንም ማየቴ ማለት ነውና ዋው ማድነቅ ነው። ምንም ማድረግ አይቻልም። ታውቃላችሁ እኔ የሮናልዶ ፋን ነኝ፣ ግን ይህንን ሰው አሁን አለማድነቅ አሁን እየመሰለኝ ያለው ነው ፕራይም ባርሴሎና ላይ ያለው ፕራይም ሜሲ ነው እየመሰለኝ ያለው። ሀቢቢ ኧረ ይመችም ማለት ይሄን አሁን ከጥላቻ ወጣችሁ ለመመልከት ሞክሩ ወገን፣ ይብራራላችኋል። የምር በጣም በብዙ ነገር ኧረ ባለ በ2 ጨዋታ 5 ግብ ማን ኦፍ ዘ ማችም ማን ይመረጥ ይችላል? ሀቢቢ እድለኛ ናችሁ ስፔሻሊ ሱፋኖች።
ብለ ፕሌይስቴሽን ጀመራችሁ አይደለ? እኛ የፈለግነው ጨዋታ ምን ፕሌይስቴሽን የምታሳዩን? ሊሆን አይችልም። አስረ እንዴ ገና በ23 ዓመቱ ልጁ ሲቧርቅ የነበረውን አምጥተውን ሊሸውዱ ኤአይ ታጫውትልኝ ጀመር ብለ ለምን በቃኛ አትልም? አንተ ሰውዬ እንዴ ለምን አርፍ አትልም? ቆይ ገና ልጆች እኮ አሉ እንዴ። ስማ በአዲስ አካሄድና አገባብ መጥቶልሃል። አርጀንቲና ያራዳ ልጅ እኔ ያለ አርጀንቲና ፈውጥቶ ራሱ እኔ የሚያገባው ሜሲ ነው። የሚገባበትም ታሪክ የለም። ወደዛ ነው። አቤት አቤት አርጀንቲና ዛሬ አትሪክ የመሰራት እድል ነበረው። ባይዘው ያራዳል አይደለም አይን ውስጥ መግባት አንፈልግ በሚለው በስላይስ ገብቷል። አወጣጥ አገባቡን አሳምረ ነው አይነት ጨዋታ። አረ ጉድ ፈልቷል። አረ ጎበዝ ጉድ ፈልቷል። አረ ጨዋታው ደርቷል። ምን ሊያረጉን ነው? ያራዳ ልጅ እንዴት ነው መውጫ መግቢያው የሚሆነው ነው? አሁን እንዴት ነው ነገሩ ነው? ይህን ሰውዬ ንጉሥ ያላልክ ማንን ልትል ነው? እኔ ይህንን አስረግጥልኝ። እንደው ይታደሉታል እንጂ አይታገሉትም። ሌላ አማርኛ የለውም። በቃ ጨርሰናል። ምን አይነት ፍጥረት ናንተ ደግሞ